ንገረኝ። ቃል የኔ ልጅ አይደለችም አይደለ? ንገረኝ፣ እየጠበቅኩ ነው። እናቴ እንደዚህ የሆነችው ባንቺ ምክንያት ነው። አሁን ውጪ ከቤታችን። አፍጥኝ ውጪ። ብሌን ተረጋጊ። እኔ እኮ ውሃ ላምጣላችሁ ብዬ ነው። አንፈልግም። ባንቺ ምክንያት ነው ሁሉ ነገር የተፈጠረው። ልጄ መወቃቀሱ ኋላ ይደርሳል። መጀመሪያ እናትሽ ትንቃ። ደግሞም ከኔ ውጭ ጎረቤት የላትም። ቆይ ውሃውን ላምጣልሽ። ለምን ሰጠሻል? ያደረገችውን እያየሽ አይደለ? ቆይ ምን አድርጋ እንደምታመጣበት በምን ይታወቃል? ዳግም አሁን የመጨቃጨቃ ጊዜው አይደለም። እናቴ ንቂ እናቴ። እናቴ ነቃሽ? እናቴ ነቃሽልኝ? ልጆቼ ደህና ነኝ። እኔን እናቴ። አይዞሽ እናቴ። ካልሆነ ሐኪም ቤት እንሂድ እንዴ? አይ ደህና ነኝ፣ አሁን ተሽሎኛል። አውቀሽ ነው አይደለ? እንዳንጨነቅ ብለሽ ነው እንጂ አሞሻል። አይ ደህና ነኝ። እሺ ነኝ። ደህና ነኝ እኮ የኔ ልጅ። ለምንድን ነው የምታለቅሽው? በቃሽ ብሌን፣ አሁን እኮ ደህና ናት። ለምንድን ነው የምታለቅሽው? ጎረቤት ነቃሽ እንዴ? አንቺ ቆይ ምን አይነት አይናውጣንሽ? አይንሽን በጫጦች ትመጫለሽ እንዴ? የኔ ልጅ ተረጋጊ። ዝም በይ ልጄ ስትይ አታፍሪም? ቆይ እኔ አናግራታለሁ። እናንተ ዝም በሉ። አሁንም ንገረኝ። ቃል የኔ ልጅ አይደለችም አይደለ? ንገረኝ፣ እየጠበቅኩ ነው። ምንድን ነው የምታወሪው? የጠየቅኩህን ብቻ መልስ።